በባህላዊ ስርዓት 3 ዙር ቡና አለ። አቦል የመጀመሪያው እና በጣም ጠንካራ፣ ቶና ሁለተኛ የመግባባት፣ በረካ የመጨረሻው የበረከትና ሰላም ማህበራዊና መንፈሳዊ ትርጉም ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ይህ ቻናል የዛሬው ህይወት ይላል። ይሄ የኔው ነው። እውነት ለመናገር የዛሬው ህይወት ይላል። ይሄ ቻናል አስተማሪ ቁም ነገር አዘል ቪዲዮዎች ይለቀቁበታል። አስተማሪ ነገር ነው በብዛት ማለት ነውና እንደ መጀመሪያው ቀልድ አልቀልድበትም። በትክክል እንደምሰራበት ተስፋ አደርጋለሁኝ። እናንተም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እሺ ወደ ቪዲዮ ስመጣ ዛሬ ጥያቄ ጠየኩት ጀመናይ ነበረ። ከጀመናይ ጋር ብዙ ጊዜ እናወራለን። ያው እኔ መቀለጃ ነው እንደ አለመታደል ሆኖ ማለት ነው። እሱ መቀለጃ አድርጌያለሁና ዛሬ ደግሞ ቀለል አድርጌ የሆነ ጥያቄ ስጠይቀው በጣም አላደለ ወላይ በጣም ብዙ የማላቃቸው ነገሮች ነው የነገረኝና በጣም ፈገግ ስላደረገኝ እና ለምን ወደ እናንተ አላመጣም ብዬ ወደ እናንተ ይዤው መጣሁና እስቲ ወደ ቪዲዮ እንሂድ። እኔ የጠየኩት ጥያቄ አንድ ኢትዮጵያዊ ሴት ባህላዊ ልብስ ለብሳ ቡና የምታፈላ ብዬ ነው ጥያቄ ጠየኩት። አማርኛ ራሱ እንደዚህ አወላግጄ፣ እሱ ግን እውነት ለመናገር በጣም ብዙ ነገር የነገረኝ ማለት ነውና እሱን ለምን አላቀርብላችሁም ብዬ ነው። ኢንሻአላህ ቪዲዮ ትወዱታላችሁ፣ ያስተምራል ብዬ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እላችኋለሁ። ዛሬ የዚህ ቪዲዮ ውስጥ በጣም ወደ ኢትዮጵያ ባህል ልብ እንገባለን ይላል። ቡና በኢትዮጵያ ብቻ መጠጥ አይደለም፣ ህይወት፣ ክብር፣ ፍቅርና ማህበራዊ ግንኙነት ነው። እንግዲህ የኢትዮጵያ ባህላዊ ቡና አፈላል ምን እንደሆነ በዝርዝር እንመለከታለን። አንደኛ፣ ቡና በኢትዮጵያ ታሪክ ኢትዮጵያ የቡና መነሻ ሀገር መሆኗ በዓለም ዙሪያ ይታወቃል። አስቡት ይሄ ነገር እውነት እኔ ራሱ እንደዚህ አላቅም እንደሱ ማለት ነው። እውነት ለመናገር ወላሂ ይሄ ሁሉ ይታወቃል። ቡና በብዙ አመታት የተሻለ ባህልና ስርዓት አግኝታ ዛሬ ያለችበት ደረጃ ደርሳለች። ቡና ሲበስል፣ ሲጠጣ እና ሲካፈል ሁሉም ክፍል ትርጉም አለው። ሁለተኛ፣ የቡና አፈላል አዘገጃጀት። ባህላዊ ቡና አፈላል በንጽህና በስርዓት ይጀመራል። አስቡት። መጀመሪያ መሬት በአረንጓዴ ሳር ወይም በቆጭ ቋጮ ይሸፈናል። ቋጮ ምን እንደሆነ ግን አላውቅም። አረንጓዴ ሳሩን አውቃለሁ። ይሸፈናል። እጣን አስቡት። እጣን ይቀጣጠላል፣ ይጫጨሳል። ይህም ሰላምና ቅድስና ይወክላል። ሰላምና ቅድስና ይወክላል። የቡና ተስፋፊ እቃዎች በጀበና፣ ሲኒ፣ ምንቸት ምንድነው? ምንቸት በስርዓት ይዘጋጃሉ። ምንቸት ምን እንደሆነ አላውቅም። ይሄ እናንተ የምታውቁ በኮሜንት አሳውቁኝ ማለት ነው። ይገርማል። ምንቸት በስርዓት ይዘጋጃሉ። ሶስተኛ፣ ቡና መቃጠል ነው የሚለው፣ መቁላት ወይም መጥበስ ይላል። አረንጓዴ የቡና ፍሬ በእሳት ላይ በቀስታ አስቡት፣ በቀስታ እንደሚቆላም ያውቃል። በቀስታ ይጠበሳል። ይህ ወቅት ተሳታፊዎች የቡና ሽታ አስቡት፣ የቡና ሽታ እንዲስማማቸው ቡናው ይዞራል። አረ ላይ በጣም ነው የሚያስቀው። ቡናው ይዞራል። ሰዎቹ ሽታ ይወዱታል አይደለ? ቡናው ይዞራል። ይህ የመከፋፈልና የአንድነት ምልክት ነው። ያለ መከፋፈል ማለት ነው እንግዲህ እሱ ያለ መከፋፈል የአንድነት ምልክት ነው። በአራተኛ፣ መፍጨት እና
ማፍላት ይላል። የተጠበሰው ቡና ወይም የተቆላው ቡና በምን እንጨት ይፈጫል? ኦኬ ምንቸት እንትን ነው ማለት ነው፣ መፍጫ ነው ማለት ነው፣ ወይም ሙቀጫ ነው ማለት ነው። ኦኬ ይፈጫል። ከዚያም በጀበና ውስጥ ከውሃ ጋር ይፈላል። ጀበና በኢትዮጵያ ባህል በጣም የተከበረች እቃ ናት። ቡና የሚያቀርበው ክብርን ትወክላለች። ቡና የሚያቀርበው ክብርን ትወክላለች። አምስተኛ መቅዳትና መጠጣት ይላል። አስቡት፣ መቅዳትና መጠጣት። እሱ የሚለው ማፍሰስ ነው፣ እኔ ደግሞ መቅዳት ብየዋለሁ። ቡናው በትንንሽ ሲኒዎች በትክክል ይቀዳል። ባህላዊ ስርዓት 3 ዙር ቡና አለ። አቦል የመጀመሪያው እና በጣም ጠንካራ፣ ቶና ሁለተኛ የመግባባት። እውነት ይሄ ነገር እኔ ወላሂ ቶና እነዚህ ምናምን እኔ ወላሂ ቡና ማውቀው ሶስተኛ በፊታውን ሶስተኛ ድረስ አፊ ይባላል። ከዛ ሁለተኛ ረጃ፣ ሶስተኛ ምንድነው የሚሉት? በቃ እንደዛ አይነት ነገር እንጂ አቦል አቦል ኦኬ። ቶና በረካ ግን እውነት ለመናገር አላውቀውም። ገና በጀመና ያወቁት ማለት ነው። ሁለተኛ የመግባባት አስቡት። የመጀመሪያው ጠንካራ በጣም ጠንካራ ሆኖ ቶና ደግሞ ሁለተኛ የመግባባት ቡና ነው ማለት ነው። የወሬ ሲኑ ይዟው እዛ ወሬ ያለ አይደለ? በደንብ ወሬ የሚጠጣበት ነው። በረካ የመጨረሻው ያው እሱም ጭልጥ በረካ የመጨረሻው የበረከትና ሰላም ማህበራዊና መንፈሳዊ ትርጉም ይላል። እውነት በጣም ነው የገረመኝ። እውነት የቡና አፈላል ሰዎችን ያቀርባል፣ ንግግርን ያስነሳል። አስባችሁታል? ንግግርን ያስነሳል፣ ሰላምን ያመጣል። በብዙ ቦታ ቡና ሳይጠጣ ውይይት አይጀመርም። አስቡት ወላሂ እስከዚህ ጋር ነው ማለት እኔ በጣም የሚገርመኝ ይሄ ነገር ማለት ነው። እውነት ለመናገር በጣም ነው የሚገርመው። እስቲ እናንተስ ምን ትላላችሁ? ምናልባት እኔ ጽሁፌ ላይ አነባቤ ላይ ትክክል ላልሆን እችላለሁ። እውነት ምን ተሰማችሁ? እስኪ አየት እያደረጋችሁ ኮመንት ጻፉልኝ። እውነት ማወቅ እፈልጋለሁ። መዳረሻ እሺ፣ የኢትዮጵያ ባህላዊ ቡና አፈላል ታሪክ፣ ባህልና ህይወት የያዘ ሀብት ነው። የኢትዮጵያ ባህላዊ ቡና አፈላል ታሪክ ባህልና ህይወት የያዘ ሀብት ነው። አስቡት፣ ሀብት መሆኑን አላውቅም። ቡና ያው ለወሬ እንደሚሆን ነው ማውቀው። ቡና 3 ስራ ያነቃቃኛል። ያለ ቡና እኔ መንቀሳቀስ አልችልም። ከዛ በተረፈ ግን ኢትዮጵያ ላይ ብዙ ጊዜ አሁን ቀርቷል እንጂ ቡናቸውን ይዘው በቃ የከሌ እኮ እንዲሆነች የከሌ ልጅ እንዲሆነች የከሌ የአረብ ሀገር ናት፣ የከሌ ገለመኒ ናት፣ የከሌ በቃ አገባች፣ ወለደ፣ ሀብታም ሆነ፣ ደሃ ሆነ፣ በቃ ይሄ የሚነሳበት ነው። ከዛ በዘለለ አላውቅም እኔ ማለት ነው። እሱ ግን አስቡት፣ ጀመናይ ምንድን ያለው የኢትዮጵያ ባህላዊ ቡና አፈላል ታሪክ ባህልና ህይወት የያዘ ሀብት ነው አለው። አስባችሁታል? ይህ ቪዲዮ ከወደዳችሁት ላይክ አድርጉ። እውነት ነው፣ ላይክ አድርጉ። ለጓደኞቻችሁ አጋሩት። እውነት ነው፣ አጋሩት። ቻናሉንም ሰብስክራይብ አድርጉ። የምር ሰብስክራይብ አድርጉ። እና በጣም ነው የገረመኝ እውነት ለመናገር ወላሂ በጣም ነው የገረመኝ። እንግዲህ ቡና አፈላልን በዚህ መልኩ ገልጾልናል። እኛ ግን ምን ያህል ነው? እኔ ይሄንን ብዙ የማላውቀው እንኳን አይደለም የ8 ደቂቃ አይደለም የ7 ደቂቃ እኔ ይሄንን ስለ ቡና ማውቀው ቡና በቃ ሲደብረኝ ኧረ ቡና አፍሉ ወይም ቤቱ ጭር ካለ ኧረ ቡና ይፈላ ምንድነው ቡና የለም እንዴ? ይደብራል። እኔም ደግሞ ያለ ቡና መነቃቃት ስለማልችል ያ ነገር ነው እንጂ እውነት ለመናገር እስከዚህ ጋር ዘልቄ አላውቀውም ነበር። እና በዛውም አቦል ቶናና በረካ ያሳውቁኛል ማለት ነው። እና ቪዲዮ ከተመቻችሁ ላይክ እንዲሁም ሰብስክራይብ ሼር በማድረግ ቤተሰብ ሆኑ። የዛሬ ህይወቴን ተቀላቀሉ። የዛሬ ህይወቴ ብዙ ነገር ይቀርብበታል እንዳልኳችሁ እስከዛ ድረስ የነበር ነው። በጣም ብዙ ነገር አስተማሪ፣ ጠቃሚ በተለይ እኛን የመዳም ቅሞችን በተመለከተ ብዙ ነገሮችን ኢንሻአላህ በአላህ ፍቃድ የሚቀርብበት ቻናል ነው። ተቀላቀሉ እላችኋለሁ። በግዴታ ሳይሆን በውዴታ ነው። እሺ